ናስትልን ተመልካቾቻችን ጎንደር በዛሬው ዕለት አብዛኛው ክፍሏ በፋኖ ህዝባዊ ኃይል ቁጥጥር ስር መሆኑ ታውቋል። አሁን ድረስ ውጊያ እየተካሄደ እንዳለ ነው መረጃዎች የሚያሳዩት። በጎጃም ቋሪት በተደረገ ውጊያ እንደዚሁ የአገዛዙ ኃይል ላይ ከፍተኛ ኪሳራ መድረሱንና ለሶስተኛ ጊዜ ተደረገው መልሶ ቋሪትን የመቆጣጠር እርምጃ መክሸፉን ነው ከአካባቢው ያገኘነው መረጃ የሚያመለክተው። በተለያዩ አካባቢዎች ያሉትን መረጃዎች ይዘን ከመስፍን አማን ጋር ቆይታ እናደርጋለን። ከኛ ጋር እንድትሆኑ ግብዣችን ነው። መልካም ጊዜ። መስፍን በጣም አመሰግናለሁ። እንግዲህ ዛሬ ለተሰንበት ላይ ከተለያዩ አካባቢዎች የምንሰማቸው መረጃዎች የትግሉ ደረጃ የት እንደደረሰ ምናልባትም በየፈጠነ የመሄዱ ነገር በአጭር ቀናት ውስጥ የሆነ ውጤት ልንሰማ አጠቃላይ ውጤት ልንሰማ እንደምንችል የሚጠቁሙ ናቸው። ለማንኛውም ጎንደር ዛሬ ከፍተኛ ውጊያ እየተደረገ ነው። ለሊት በኢትዮጵያ ሰዓት አቆጣጠር ከ10 ሰዓት ጀምሮ በተካሄደ ውጊያ የጎንደር አብዛኛውን ክፍል ፋኖ መቆጣጠሩን የሚያሳዩ መረጃዎች ናቸው እየወጡ ያሉት። የተቃጠሉ የወታደራዊ መኪናዎች ይታያሉ። የወዳደቁ እንደዚሁ አስክሬኖችንም በፎቶግራፎች ለማየት ይያለው። በእርግጥ እዚህ ላይ ለማሳየት ጥሩም ስላልሆነ ለማሳየት አልቻልንም። ነገር ግን ጎንደር በአሁኑ ሰዓት ያለው ሁኔታ በደንብ ሁሉ የለየለት አይደለም። የምንሰማቸው መረጃዎች የሚያሳዩት ግን ፋኖ አብዛኛውን አካባቢ መቆጣጠሩን፣ ጦርነቱ በተለይ ዳርዳር አካባቢ ጎንደር ዙሪያው ማለት ነው እየተካሄደ እንዳለ ነው የሚሰማው። የመንግስት ኃይል እያፈገፈገ ይገኛል። ትልልቅ የሚባሉ መንደሮች በአሁኑ ሰዓት ፋኖ እጅ እንደሚገኙ ነው መረጃዎች የሚያመላክቱት። ከዛም አካባቢ ያነጋገርናቸው የፋኖ አመራሮችም ይህንን አረጋግጠዋል። መስፍን የጎንደሩን ውጊያ እንዴት አየው? አሁን ተመልሶ የመውጣት ነገር ላይኖር ይችላል። ከተማ እንዳይወድም በሚል ከዚህ በፊት ተቆጣጥረው በስትራቴጂ የወጡበት ሁኔታ እንደነበረ ይታወሳል። አሁን ግን ዳግም ጎንደርን ከተቆጣጠሩ ሙሉ በሙሉ ከዛ በኋላ የመውጣቱ ነገር ሊኖር እንደማይችል ነው እንደው ፍንጮችን የሰማሁትና እንዴት አየው አጠቃላዩን ሁኔታ? በጣም አመሰግናለሁ መሳይ። እንግዲህ አሁን ይሄ ጎንደሩ ለሁለተኛ ጊዜ ነው የፋኖ ኃይል መልሶ ከተማውን ሲቆጣጠር፣ ጎንደር ብቻ ሳይሆን ሌሎችም ከተሞች አሁን የቀሩት ባህር ዳር፣ ደሴና ደብረ ብርሃን ናቸው። በዞን ከተማ ደረጃ ማለት ነው። ጎንደር የፖለቲካም የስነ ልቦናም ትልቅ እንትን አለው፣ ተጽዕኖ አለው ጎንደር መያዙ እና እንግዲህ እኔ አሁን ባለኝ አጠቃላይ ግምገማ መረጃ የአማራ ክልል ነገር እያለቀ ይመስላል። የአብይ አህመድ አገዛዝ አማራ ክልል ውስጥ ምንም አይነት የሚቆጣጠረው አካባቢ መሬት የማይኖርበት ደረጃ እየተደረሰ ነው የሚመስለው። ያሁን የጎንደሩ የዛ ምናልባት ማረጋገጫ ነው። ጎንደር ለባህር ዳር በጣም በቅርብ ርቀት የምትገኝ ከተማ ነች ብቻም ሳይሆን ጎንደር ብዙ ጠቀሜታ ያላት ከተማ ነች፣ በስትራቴጂም በታሪክም በኢኮኖሚም በመሳሰሉትም እና እኔ አልተደነኩም። ያለፈው ጊዜ ነግሬሃለሁ። ይሄ ነገር አሁን የነዚህ ሰዎች በተለይ የፋኖ ኃይል እርምጃ ብዙዎቻችንን ነው ከጠበቅነው ውጪ ብዙ ፕሪዲክት ካረግነው ከተነበይነው ውጪ እየሄደ ያለበት ሁኔታ ነው ያለው። ጎንደር እንዲያውም ዘገየ ሲባል ነበርና ኦልሞስት ጎጃም ሙሉ ለሙሉ ነፃ ወጥቷል ከባህር ዳር በስተቀር። ጎንደር ዘገየ ሲባል ነበር። ደቡብ ጎንደር አካባቢ ከፍተኛ ነው እንቅስቃሴ አለ፣ ደብረ ታቦር የመሳሰሉት። አሁን ጎንደር ዋና ከተማው የሰሜን ጎንደር ዋና ከተማውን በዚህ ደረጃ መቆጣጠር እንዳልኩ የአብይ አህመድ አገዛዝ አማራ ክልል ውስጥ ምንም ቦታ እንደሌለው አሁን እያሳየ ያለበት ሁኔታ ነው ያለው። አይ ቲንክ ይሄ የመጨረሻው መጀመሪያ የሚባልበት ደረጃ ላይ የተደረሰ ይመስለኛል። አሁን በሙከራዎች የተደረጉ ነው። በቅርብ የደረሰ መረጃ ወታደሮቹን የመከላከያ መኮንኖቹን ሰብስቦ ምንድነው ችግሩ ብሎ ጠይቋቸዋል። እነሱ ሊትራሊ አልቻልም፣ አንችለውም፣ በቃ በወታደራዊ ፖለቲካዊ መፍትሄ ፈልግለት አንችለውም ብለውት እንዲያውም እናንተ ወታደር ናችሁ ወታደር አይደላችሁም ወይ እንዴት ነው ይሄ አንችለው የሚባል ነገር ብሎ እንደው በቁጣ በድንፋታ እንትን ያለበት ሁኔታ ነው እንትን ያለው እና ባለሙያዎቹ ወታደር መሬት ላይ ያለውን ሁኔታ የሚያውቁት ወታደራዊ ባለሙያዎቹ እንዳለቀለት ተረድተዋል። ያው የአምባገነኖቹ ሁልጊዜ እንደዚህ ናቸው። በቃ ባለቀም ሰዓት ቢሆን ያለቀው ሰው አልቆ የሞተው ሰው ሞቶ ስልጣናቸውን ለማቆየት ስለሚፈልጉ ይሄን ነገር ግፉበት የሚልበት ሁኔታ ነው ያለውና እኔ እንዳልኩ ነው። በቃ አይ ቲንክ የአማራ ክልል ነገር እዚህ ጋር እያለቀ ይመስለኛል። አሁን የሚቀጥለውን ይሄ አዲስ አበባ የሌሎችም የኢትዮጵያ ክልሎችን የሚያካተውን ሰፊውን
የኢትዮጵያ ፋኖ የሚለውን እንቅስቃሴ ወደዛ ማሰብ ነው ያለብን አሁን። መስፍን ምናልባት የጎንደሩን በተመለከተ የሙርኮኞችንም ብዛት ስናየው በጣም የሚገርም ነው። በዚህ ደረጃ የመከላከያ ሰራዊት የሀገሪቱ እንግዲህ ድንበር ይጠብቃል፣ ሀገሪቱን ህልውና ያስከብራል የተባለ ኃይል በዚህ ደረጃ ተፍረክርኮ እጅ የሚሰጥበት ሁኔታን ስንመለከተው ነገ ከነገ ወዲያ የሚሆነው ነገር ያስፈራል። ታሪካዊ ጠላቶች ያሉባት ሀገር ናትና በዚህ በውስጣዊ ግጭት በእንደዚህ አይነት የእርስ በርስ ጦርነት ውስጥ ይህንን ሰራዊት እንዲገባ የተደረገበት እውነት ታሪካዊ ስህተት መቼም ይቅር የሚባል አይደለም። ለማንኛውም ጎንደር ላይ ያለው ሁኔታ ገና የመጨረሻውን እየተጠበቅን ያለ ነው። እንደተባለው አሁንም ከባድ መሳሪያ ተኩስ የተተኮሰ የሚገኝበት ሁኔታ ነው ያለውና መጨረሻው ነገ ከነገ ወዲያ ተጠቃሎ የምንሰማ ይመስለኛል። ፋኖች ባለው ሂደት አሁን የበላይነቱን መያዛቸውን ለማረጋገጥ የተቻለበት ሁኔታ ነው ያለው። የጎጃሙን አንስታል። ጎጃም ቋሪት አካባቢ ለሶስተኛ ጊዜ ነው የመጣው። ምናልባት ለአራተኛ ጊዜ እንዳይመጣ አድርገን መልሰናል ነው ያሉት። ከፍተኛ ጉዳት እንዲደርስበት ወደ 8000 የሚጠጋ በሁለት አቅጣጫ የመጣውን ኃይል ነው መክተው ሁለቱም አቅጣጫዎች ላይ ያለውን ሰራዊት ከፍተኛ ጉዳት ያደረሱበት ከፍተኛ ሙርኮም እንዳለ ነው የነገሩኝና ትንሽ ነገሮች ለመንግስት ከባድ እየሆኑ ነው። ጠቅላይ ሚኒስትሩ እናሸንፈዋለን፣ ይሄን ጦርነት አሸንፈዋለሁ ብለዋል። አዳማ ላይ በተካሄደ ስብሰባቸው ላይ እናሸንፈዋለን፣ እኛን የገጠመን ፋኖ አይደለም፣ ፋኖ ከኛ ጋር ነው ያለው፣ የሆነ ከውጭ ኃይል የሚታዘዝ አንድ መንግስት ሊገለብጥ ተዘጋጀ ኃይል ነው፣ እናሸንፈዋለን ያሉት። እንግዲህ ወታደሮቻቸው ግልጽ ነግሯቸዋል። በቅርቡም ጀነራል እንደዚሁ አበባው ታደሰ ለሚኒስትሮች ምክር ቤት የገለጸው ነገር አለ። ይህንን ነገር ፖለቲካዊ መፍትሄ ስጡት፣ ወታደሩ እዚህ ነገር ውስጥ መፍትሄ ሊያመጣ አይችልም፣ የብሔር ብሔረሰብ ጉዳይ ወታደር ውስጥ ገብቷል፣ አሁን ጉዳዩ ለመከላከያ ሰራዊት ህልውናም አደገኛ ነው በሚል ስጋታቸውን ገልጸው ነበር። ግን ጠቅላይ ሚኒስትሩ ይህን የሚሰሙ አይደለም፣ በግትርነታቸው ቀጥለዋል። መስፍን ደሴም ተጀምሯል። አዲስ ግንባር ነው ደሴ እስካሁን አልነበረም። አሁን ደሴ አካባቢ ያለው ሁኔታ ምናልባት ነገ ከነገ ወዲያ ወደ ከፍተኛ ውጊያ ሊቀየር የሚችልበት ምልክቶች እየታዩ ነው ያሉት። እስቲ በዚህ ሁኔታ ምናልባት ደሴ ያለው ነገር እየተጠናከረ ከመጣ ሁሉ ነገር ያበቃለታል። ምክንያቱም የቀረው ያ አካባቢ ነበረ፣ ትንሽ ጥይት ሳይጮህበት የሰነበተ አካባቢ ነው። አሁን ያ ቦታ በደንብ በፋኖች ቁጥጥር ስር ከገባ ወደ ሰሜን ኢትዮጵያ ያለው የፌደራል መንግስቱ ግንኙነት ሙሉ በሙሉ የሚቋረጥበት ሁኔታ ነው የሚፈጠረውና ይሄን እንዴት ማየት ይቻላል? እሱ ነው የሚገርመኝ። ማለት ይሄ እንቅስቃሴ ምናልባት ለትንሽ ለእንትን ካልሆነ በስተቀር የኢትዮጵያ መከላከያ ኃይል በሙሉ ነው የዘመተው ማለት ይቻላል። ኢትዮጵያ በሙሉ ኃይሉ በኢትዮጵያ መከላከያ ኃይል ኢትዮጵያ ጦራን በሙሉ ኃይል ነው አማራ ክልል ያዘመተችው እና በሚያሳዝን ሁኔታ ነው ይሄ ነገር እንደ ኢትዮጵያዊ ስናስበው በጣም አደገኛ መጥፎ ሲግናል መጥፎ ምልክት የሚልክ ነው ለውስጥም ለውጭም ጠላቶች። የኢትዮጵያ መከላከያ ኃይልን አቅም የኢትዮጵያ መከላከያ ኃይል ያለበትን ደረጃ ግምት ውስጥ የሚጥል ሁኔታ ነው ያለው። በጣም በዚህ ሁኔታ የሀገር መከላከያ ኃይል እንደዚህ ተፍረክርኮ በአማጺዎች እንደዚህ ተመቶ በጣም ያሳፍራል፣ እንደ ሀገርም ያሳፍራል። እና እንዲያውም ይሄ ነገር ሲደርስ ምልክቶቹ ሲታዩ በጣም አስተዋይ መሪ ቢሆን ይሄ ነገር በዚህ መንገድ አያዋጣም፣ ነገሮችን ሳብ ማድረግ አለብኝ ብሎ ሌላ መንገድ ነበር መፈለግ የነበረበት። እንደምንሰማው እንግዲህ አሁን ሁሉ ነገር ችግሩ ያለው የሚመጣው እንትን የሚለው አብይ አህመድ ጋር ነው። አብይ አህመድ ነው ኢትዮጵያ ውስጥ ያለፈው ጊዜ ብያለሁ፣ ኢትዮጵያ ውስጥ ያለውን ዲሲሽን ሜኪንግ ኢትዮጵያ ምናልባት የግል ንብረቱ በሚባል ደረጃ ማለት ነው የግል ንብረቱ በሚባል ደረጃ ብቸኛ ወሳኝ ብቸኛ አድራጊ ፈጻሚ የሆነበት ሁኔታ ያለበት ሁኔታ ነው ያለው እና ይሄ በጣም አደገኛ ሁኔታ ነው ያለው። አሁን እንዳልከው ምናልባት ከሆነ ሰዓታት በፊት ከአንድ ግንባር ላይ ካለ ፋኖ አዋጊ ጋር ሳውራ ነበርና ያው እኛ እዚህ ሆነን ነገሮችን በግምትና በእንትን ነው፣ ግን አንዳንድ ስጋቶችን ሳነሳለት የሚገርምህ ከሱ ማገኘው ከመልሱ ከንግግሩ የምሰማው ኮንፊደንስ በራሴ የመተማመን ነገር በጣም ነው የገረመኝ። በቃ በጣም እርግጠኞች ናቸው ይሄን ነገር መሬት ላይ ያለው ነገር በቁጥጥር ስራቸው እንደሆነ ምንም አስቸጋሪ እንደውም የኔን ስጋት ነው በጣም አቅሎ እንትን ያደረገው ያለበት ሁኔታ ነው ያለው። አሁን ቅድም የጠቀስከው እስካሁን ደቡብ ወሎ በዚህ በደሴ በሐይቅ ትላንትና አካባቢ ተጀምሯል። ደሴ ሌሎችም አካባቢዎች ተወለደሬ ምናምን ምዕራብ ወሎና ሰሜን ወሎ ነበረ። አሁን ይሄ ነገር ተጀምሯልና እንዳልኩ ነው የአማራ ክልል ነገር አሁን እዚህ ጋር እያበቃለት ነው።
አሁን የሚቀጥለው ስቴፕ ይሄ